የዕለት ተዕለት ልማዶች ህይወትን የመቀየር እንዲሁም የማበላሸት ከፍተኛ ኃይል አላቸው። እነዚህ ትናንሽ የሚመስሉ የዕለት ተዕለት ድርጊቶች ከምናውቀው በላይ ህይወታችንን ይቀርጻሉ። በጊዜ ሂደት ጤንነታችን፣ ምርታማነታችንና አጠቃላይ ደህንነታችን በእጅጉ ሊያሻሽሉ ይችላሉ። በዚህ ቪዲዮ ውስጥ ህይወቱን በእውነት ሊለውጡ የሚችሉ 10 ቀላል የዕለት ተዕለት ልማዶችን የምናይ ይሆናል። ነገር ግን የእነዚህ ልማዶች ጥቅም ለማግኘት ቁልፉ ወጥነት ላይ ነው። በአንድ ሌሊት ከባድ ለውጦችን ማድረግ ሳይሆን በዕለት ተዕለት እንቅስቃሴው ላይ ትንሽ ማስተካከያዎች ማድረግና ከነሱ ጋር መጣበቅ ነው። ፈታኝ በመሆኑበት ጊዜም እንኳን እነዚህ የዕለት ተዕለት ልማዶች ለማለማመድ ራስን ስለመስጠት ነው። እነዚህ ልማዶች በዕለት ተዕለት እንቅስቃሴ ውስጥ ማካተት ሲጀምሩ ለውጦችን ወዲያውኑ ላያስተውሉ ይችላሉ። ነገር ግን ከጊዜ በኋላ እነዚህ ትናንሽ ድርጊቶች ይከማቻሉና ህይወቱን በመቅረጽ የዕለት ተዕለት ልማዶቹን የመለወጥ ኃይል ማየት ይጀምራሉ። የበለጠ ጉልበት፣ ትኩረትና አዎንታዊ ስሜት ይሰማዎታል እና ከሁሉም በላይ ደግሞ ከእሴቶቻችሁና ቅድሚያ ከሚሰጧችሁ ነገሮች ጋር የሚጣጣም ህይወት እየመራችሁ እንደሆነ ታገኛላችሁ። ከዚያም ህይወት የተሟላና ትርጉም ያላት ትሆናለች። እስከ መጨረሻው አብሮነታችሁ አይለየን። ቪዲዮን ላይክ እንድታደርጉ በአክብሮት እንጠይቃለን። አንደኛ፣ ለነገ ዛሬ ምሽት ያቀዱ። አላን ላኪ እንዲህ ይላል፣ ለነገ ዛሬ ምሽት ማቀድ የወደፊቱን ወደ አሁኑ ያመጡ ነውላል። ቀኑን ማቀድ የቁጥጥርና የዓላማ ስሜት ይሰጣል፣ ውጥረትን ይቀንሳልና ምርታማነትን ይጨምራል። ግቦችን ማውጣትና ተግባራትን ማስቀደም ከመድረሱ በፊት ምን መደረግ እንዳለበት ግልጽ እይታ ይሰጥልዎታል። ለቀጣዩ ቀን ስራዎችን በመጻፍ ቅድሚያ በመስጠትና ተጨባጭ ግቦችን በማውጣት ጀምሩ። ይህ የምሽት ስርዓት ያድርጉ። ቀኑ የበለጠ የተዋቀረና ብዙ ምስቅልቅል ያልሆነ ይሆናል። የቀኑን ምሽት በማቀድ ምን ማድረግ እንዳለበት በትክክል በማወቅ ከነጋ በፍጥነት ወደ ተግባር ይግቡ። ይህ ውጥረትን ለመቀነስና ምርታማነትን ለመጨመር ይረዳል። የሥራ ቀኑን የበለጠ ቀልጣፋና ውጤታማም ያደርጋል። ሁለተኛ፣ ጠዋት ፀሐይ ሳትወጣ ይነሱ። በመጀመሪያ በጊዜ መተኛትና መነሳት አንድን ሰው ጤናማ፣ ሀብታምና ጥበበኛ ያደርገዋል ይላል ቤንጃሚን ፍራንክሊን። ቀደም ብሎ መነሳት የቀኑን ድባብ ይቀይርልዎታል፣ ጅምር ይሰጥልዎታልና ሳይጣደፉ የሥራ ሰዓትን ከመድረሱ በፊት ሁሉንም ነገር በእርጋታና በቅደም ተከተል እንዲያዘጋጁ ምቹ ሁኔታ ይፈጠርልዎታል። እንቅልፍ ስለማጣት ሳይሆን በቂ እረፍት እንዲያገኙ የመኝታ ጊዜ ማስተካከል ነው። በጊዜ ወደ መኝታ ይሄዱ። ይህ ጠዋት ለመነሳት ዋነኛው መፍትሄ ነው። ስለዚህ ቀስ በቀስ በመለማመድ በማለዳ በመነሳት ቀኑን ብሩህ ያድርጉ። ሶስተኛ፣ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ሰውነቶ ማድረግ የሚችለውን ማክበር ነው እንጂ ለበላችሁ ጥቂታት አይደለም ይለናል አንዱ ደራሲ። መደበኛ የአካል ብቃት እንቅስቃሴ አካላዊና አእምሯዊ ጥቅሞችን ይሰጣል። ጉልበትን ይጨምራል፣ ስሜትን ያሻሽላልና ለተሻለ እንቅልፍ ያበረታታል። ብችሉ ማለዳ የእግር ጉዞ፣ የምሳ ሰዓት የዮጋ ክፍለ ጊዜ እንዲሁም ምሽት ቀለል ያሉ ስፖርታዊ እንቅስቃሴዎች ያሉ ቀለል ያሉ ልምዶች በዕለት ተዕለት እንቅስቃሴ ውስጥ ያካትቱ። ከሥራ ወደ ቤት ይልቅ በጉጉት የሚጠብቁት ነገር እንዲሆን አስደሳች ያደርጉት። አራተኛ፣ ቅድሚያ ለሚሰጧቸው ቅድሚያ ይስጡ። ቁልፉ በእርሱ መርሃ ግብር ላይ ያለው ነገር ማስቀደም ሳይሆን ቅድሚያ የሚሰጧቸው ነገሮች መርሃ ግብር ማስያዝ ነው ይለናል ስቴፋኖስ ኮቪ። የተሟላ ህይወት መኖር ማለት የዕለት ተዕለት እንቅስቃሴን ከቅድመ ጉዳዮች ጋር ማስማማት ማለት ነው። ለእርሱ በጣም አስፈላጊ የሆኑን ይለዩና እርምጃዎች እነዚያ እሴቶችን የሚያንጸባርቅ መሆናቸውን ያረጋግጡ። ይህ ማለት ከቤተሰብ ጋር ብዙ ጊዜ ማሳለፍ፣ በሙያ ላይ ማትኮር ወይንም ለትርፍ ጊዜ ማሳለፊያ ጊዜ መስጠት ማለት ሊሆን ይችላል። ቅድሚያ ከሚሰጧቸው ነገሮች ጋር የሚጣጣሙ ውሳኔዎች አውቆ በመወሰን በዕለት ተዕለት ህይወቱ ውስጥ የበለጠ እርካታና ዓላማ ያገኙ። አምስተኛ፣ ህይወቱን ያደራጁ። ለመደራጀት ለጠፋው እያንዳንዱ ደቂቃ 1 ሰዓት ይሰራል ይላል ቤንጃሚን ፍራንክሊን። የተደራጀ ህይወት ከንጹህ አእምሮ ጋር እኩል ነው። የሥራ ቦታ ንጹህ ማድረግ፣ ጊዜውን በብቃት መምራትና በግል ህይወቱ ስርዓት ማስጠበቅ ጭንቀትን በእጅጉ ይቀንሳልና ምርታማነትን ያሳድጋል። እንደማንበብ ወይም ሳውንታዊ ምግቦችን ማቀድ ባዶ ትናንሽ እርምጃዎች ጀምሩ። ከጊዜ በኋላ እነዚህ ትናንሽ ድርጊቶች ወደ ተደራጀና ሰላማዊ ህይወት ይመራሉ፣ ልምዶችም ይሆናሉ። ስድስተኛ፣ በትኩረት ይከታተሉ። ሐሳባችሁን በሙሉ በእጃችሁ ባለው ሥራ ላይ አትኩሩ። ትኩረት እስከ
ጊዜ